free fall. Free and fall. Free and fall. Free. It is free from any other force. A resistance, friction, affect አያደርጉትም። በቃ አሁን ያለንበት ሌቭል ነው። ዩኒቨርሲቲ እስከምንገባ ድረስ ኢትዮጵያ ውስጥ አየር የለም አየር የለም። እሺ፣ ስለዚህ ፍሪ ነው የሚለው ሀሳብ ኤር ሬዚስታንስ የለም፣ አፌክት አያደርገውም፣ ኢግኖር አድርጉት ማለት ነው። ግን ኤር ሬዚስታንስ አለ እኮ ምናምን ውሸት አለ። ኤር ሬዚስታንስ አለ የለም ማለት ነው። ዩኒቨርሲቲ እስከምንገባ የለም ቤዝ ላይ ነው። እሺ፣ አየር ሳይኖር ከገባችሁ አየር ሲኖር እያላችሁ ከገባችሁ ፍሪ it is free from any force. The only force that affects or the only force that influences this free fall motion is gravity. The only force that influences or that affects free fall motion is what? Force of gravity. Gravity is a force. Force no savage. Gravity is not 9.8 meters per second square. That is the acceleration due to gravity. Gravity is a force. So the only force that affects free fall is gravity. Free የተባለው ከግራቪቲ ውጪ ሌላ አፌክት የሚያደርገው ነገር ስለሌለ ግን አለ የለም አለ እኮ ኤር ሬዚስታንስ አለ ግን ኢግኖር እናደርጋለን። ኤር ሬዚስታንስ ፍሪክሽን የለም ቢኖርም ራሱ ኢግኖር እናደርጋለን። ጀስት ማን ብቻ ነው አፌክት የሚያደርገው? ከግራቪቲ ውጪ አፌክት የሚያደርገው ነገር የለም። ፍሪ የተባለው ለዛ ነው። ፎል መውደቅ በፊዚክስ እንዲህ መውደቅ ነው፣ እንዲህ መውደቅ ነው። በፊዚክስ እንዲህም መውደቅ ነው፣ ወደቀች ነው የሚባለው በፊዚክስ። እንዲህም ስትሄድ ወደቀች ነው የሚባለው፣ ወደ ላይም ስትሄድ ወደቀች ነው የሚባለው። ወደ ታችም ወደቀች ነው፣ ወደ ላይም ወደቀች። ሶ ፎል የሚለው ሀሳብ ደግሞ ምን ኢንዲኬት ያደርግልናል? ቨርቲካል ሞሽን። እስካሁን ድረስ ዳኒ ወጣ ውሻው ሲሻገር ሆሪዞንታል ነበር የምናወራው። ሶ ፎል የሚለው ሀሳብ ደግሞ ምን ይጠቁምላቸዋል? ይተስዋል ቨርቲካል ሞሽን። ስለዚህ ቨርቲካል ሞሽን ነው ማለት አፕዋርድም ዳውንዋርድም ያስማማናል። እሺ ፍሪ ፎል is the only force that affect free fall is gravity አይደለም? እሺ acceleration due to gravity ሲደረው በቃ አሁን gravity ብለን ያዘው gravity 9.8 አይደለም force of gravity force ነው። ተስማምተናል። ግን በተለምዶ gravity ስንት ነው ተብሎ 9.8 ሜትር per second square አጠቃቅታችሁ ስንት ነው ተብላችኋል? 10 ሜትር per second square። እሺ እዚህ ጋር እቺ ፓርከር ስትወርቅ ግራቪቲዋ ስንት ነው? 10 ሜትር per second square። እዚህ ጋር ብትወርቅ ግራቪቲ ስንት ነው? 10 ሜትር per second square። እዚህ ጋር ብትወርቅ ግራቪቲ ስንት ነው? 10 ሜትር per second። ሜቢ እዚህ ጋር ብትወርቅስ ግራቪቲ ስንት ነው? ሜትር ፐር ሰከንድ ስኩዌር ምን ኢንዲኬት ታደርጋለች? አክሰለሬሽን። እንዲህ ስትሄዱ አክሰለሬሽን ብለን እናወራለን። ሆሪዞንታል ስትሄዱ፣ ቨርቲካሊ ሲሆን ደግሞ አክሰለሬሽን የምትባለው ጽንሰ ሀሳብ በማን ትተካለች ማለት ነው? በግራቪቲ። ግራቪቲው ኮንስታንት ነው ማለት አክሰለሬሽኑ ምንድን ነው? ኮንስታንት ነው። if the acceleration is constant, the motion is what? Uniformly accelerated motion. So free fall motion is one of the most famous examples of uniform acceleration. Since gravity is constant. Since gravity is constant. Gravity constant ስለሆነ free fall motion ምን አይነት motion? Free fall motion is what? Free fall motion is uniformly accelerated motion. ለምን? gravity constant ነው። gravity constant ነው ማለት acceleration constant ነው። እሺ equations of uniformly accelerated motion ንገሩኝ። uniformly accelerated motion ስንት ኢኩዌሽን አለ? አንደኛ v final is equal to v initial ሲደመር፣ ሁለተኛ v final square ማለት v initial square plus፣ ሶስተኛ v initial t plus፣ በቃ አራተኛውን ተውት። አክሰለሬሽን ስለሌለ መርጣችሁ ማድረግ ምን ችግር የለም። ፍሪ ፎል የምን ኤግዛምፕል ነው ብያችኋለሁ። ፍሪ ፎል ስንት አይነት ፍሪ ፎል ይኖራል? እንዲህም ወደቀች ነው፣ እንዲህም ወደቀች ነው፣ ሁለት አይነት። so the first one ለምሳሌ downward free fall motion፣ downward free fall፣ downward ቢሆን
ወደ ታች ብትወርቅ እንምጣ። ወደ ታች ብትወርቅ ቪ ፋይናል ያው ነው ፎርሙላ ቪ ፋይናል ቪ ኢኒሻል ሲደመር አክሰለሬሽን በማን ይተካለው? እንደዚህ አክሰለሬሽን ነበር። እንደዚህ ከሆነ በማን ይተካል? በግራቪቲ። እሺ ዳውንዋርድ ስትወርድ ቬሎሲቲዋ ወዴት ነው? ወዴት ነው? ወደ ታች። ግራቪቲዋስ ወደ ታች። ግራቪቲ ማለት አክሰለሬሽን ነው አይደል? የቬሎሲቲ እና የአክሰለሬሽን አቅጣጫ ተመሳሳይ ነው የተቃራኒ ነው? ስለዚህ እቺ ቦዲ አክሰለሬት ታደርጋለች ትጨምራለች ወይስ ትቀንሳለች? ስለዚህ ሁለቱ አቅጣጫቸው ተመሳሳይ ስለሆነ ፖዚቲቭ ጂ ትሆናለች። አንዳንድ ቦታ ምን ሊባል ይችላል? ኔጌቲቭ ነው፣ ወደ ኔጌቲቭ ነው ዳይሬክሽን ሄደው ዳውን ወደ ታች መብታቸው ነው። እሺ መብታቸው ነው ያድርጉ፣ ግን ያዙ። አሁን ነው የነገርኳቸው። እሺ ይሄ ነው መጽሐፋችሁ የሚለው ይሄን ነው። እሺ ሌላ አይደለም፣ ግን ይላሉ ኔጌቲቭ ነው ወደም አላውቅም። ተውት፣ ይሄን ያዙ። እሺ አድ ነው የሚያደርገው ፍጥነቱ እንዴ ጉዳቸውን ይዩ እንዴ እቺ ነገር ወደ ታች ስትመጣ ፍጥነት ትጨምራለች ትቀንሳለች? ሰውዬ መጀመሪያ ከነበረችበት ቦታ ፍጥነት ትጨምራለች ትቀንሳለች? ስለዚህ ኢኒሻል ስፒድ ይጨምራል ይቀንሳል። አይ ደግሞ ብለው ምን ሊያደርጉ ይችላሉ? አይሉም ግን ይሄን ያዙ። ተስማማን? እሺ ተስማማን አይደል? ለሮቆ ፋይናል ስኩዌር ፋይናል ስኩዌር ያለፈው አመት ስለገጠመኝ ነው። እዚህ ጋርስ ምን አለ? ፕላስ ወደ ታች የምትሄድ ከሆነ ቬሎሲቲ ሁለቱ ተመሳሳይ ነው አቅጣጫቸው አይደል? ፕላስ ዋት ጂጂ ግን መብታቸው ነው። እሺ እነሱ ምን ሊያደርጉ ይችላሉ? አይ ዳውንዋርድ ሲሆን ኔጌቲቭ ነው የምናደርገው ይላል። አንዳንድ መብቱ ነው። ተመሳሳይ መልስ ይመጣል። ምንም ችግር የለም። ተግባባን አይደል? እሺ ጂጂ ጨረስ። እሺ ሶስተኛስ ዲስታንስ ወደዚህ የተጓዘው ርቀት ነው። ወደዚህ የዘለለው ርቀት አይባልም። የዘለለው ከፍታ ሄት ዲስታንስ ቤት። ሶስተኛ ዲስታንስ በማን ይተካል? ቤት ፍሪ ፎል አይደል? ሄት ኤች ቪ ኢኒሻል ቲ ፕላስ 1/2 አክሰለሬሽን ጂቲ ስኩዌር ጨረስ። እስኪ አፓርት ፍሪ ፎል ቪ ፋይናል ነው ቪ ኢኒሻል ወደ ላይ ስትሄድ ቬሎሲቲ ወር ላይ ነው። ግራቪቲ ወደ ታች። አቅጣጫቸው ተመሳሳይ ነው ተቃራኒ ነው። ስለዚህ ስጎይንግ ቱ ቢ ዋት ምን እዚህ ጋርስ ቪ ፋይናል ስኩዌር አይደል? እዚህ ፓርት ቪ ኢኒሻል ስኩዌር አይደል? ክላስ የነበረች ጨረሰን። ሶስተኛ ቪ ኢኒሻል ቲ ክላስ የነበረች ሶን ቨርቹዋል አሴቲ ብቻ አሴቲ ቲፕ ነው ቶ ችግር የለም አሴቲ ቲፕ ነው ወርታችሁ ደግሞ ሄቶ ይቀንሳል ወር ላይ አይደል? ስለዚህ ማክሲመም ሄት ከተባለ አፕዋርድ ነው ዳውንዋርድ ነው? ፊት አፕዋርድ አይደል? ማክሲመም ወርወርች ሄዳ ስፒዷ ልክ 0 ሲሆን ስለዚህ ጋር ስደርስ ስፒዷ 0 ስለሚሆን ነው የምትመለሰው። ስፒዷ 0 ባይሆን ኖሮ ትሄዳለች። መቼ ነው የምትመለሰው? ወረወራችኋታ። ግራቪቲ ምን እያደረጋት ነው የመጣው? እያደከማት እና መጨረሻ ፍጥነቷ 0 ሲሆን ትመለሳለች። ስለዚህ ማክሲመም ሄት ላይ ይሄ የተወረወረችበት ፍጥነት ነው። እዚህ ጋር ስትደርስ ፍጥነቷ ፋይናል ላይ ኢኒሻል ነው። ወጋው ሂድ አንተ ቆይ ተወረወረች። ኢኒሻል ስፒድ አላታ ሄዳ ተመለሰች። እዚህ ጋር ስትደርስ ፍጥነቷ 0 ነው። ይሄ ምንድን ነው? ፋይናል ነው እዚህ ጋር ነው 0 ስለሆነ አይደል ተመለሰችው። ለዚህ ሞሽን ከዚህ እስከዚህ ላለው ሞሽን ይሄ ፋይናል ላይ ኢኒሻል ነው። ይሄ ኢኒሻል ነው። ስለዚህ ማክሲመም ሄት ላይ ቪ ፋይናል ስንት ነው? and the other one drop ወይም ደግሞ አንዳንዴ ድሮፕ ነው። አንዳንዴ ግን ሪሊዝድ ይባላል። አንዳንዴ ድሮፕድ ወይም ሪሊዝድ ተደረገች ከተባለ ደግሞ ድሮፕድ ወይም ሪሊዝድ ድሮፕ ማለት ተለቀቀች ማለት ወደ ታች ነው የምትሄደው ላይ ነው የምትሄደው። ጤነኛ ነና ወዴት ነው? ዳውንዋርድ ነው አፕዋርድ ነው? ዳውንዋርድ። ይሄ ስሮ ነው የሚባለው። ተወረወረ ስሮ ፍጥነት ሰጥቼዋለሁ። ድሮፕ ፍጥነት ሰጥቼዋለሁ። ስለዚህ ድሮፕ ወይም ሪሊዝ ተደረገ ከተባለ ኢኒሻል ቬሎሲቲ ስንት ነው? ስሮ ከተባለ ፍጥነት ሰጥቷል። and the last one always at level surface ላይ ሰርፌሱ ሌቭል ከሆነ
ማለት ለምሳሌ ይሄን ፓርከር ከዚህ ወርውሬ እዚህ ለመድረስ 2 ሰከንድ ከፈጀበት እዚህ ለመድረስ የፈጀበት 2 ሰከንድ ሌቭል ኮን ሰርፌሱ ግን ይሄ ዕቃ እዚህ ወርድ ግን እኩል አይደለም ታይም አያችሁ ተግባባን አይደል ወደ ላይ ለመሄድ የሚፈጅበት ታይም እና ከዚህ እዚህ የተወረወረበት ቦታ ለመድረስ የሚፈጅበት ታይም ተስማማን ወይም ደግሞ ለምሳሌ ተወረወረች ሄደች መጣች ይላል ከዚህ እዚህ የፈጀባት ታይም እና ከዚህ ተመልሶ እዚሁ ሰርፌስ ላይ እዚህ ጋር የሚፈጅባት ታይም እኩል ነው at level surface ሰርፌሱ ሌቭል ከሆነ አሴንድ የምታደርግበት ታይም እና ዲሴንድ የምታደርግበት ታይም ቃል እገባላችኋለሁ ቃል እገባላችኋለሁ ወስጠኝ እስኪ ያለ ቆይታ አለ ጥያቄ እሺ አሰጡኝም ውሃ አሰጡኝም ለኔ እሺ አንተ አልቆልም ያው ሁሉ እሺ